ክቡራትና ክቡራን እንግዲህ ስለ ቪኤስ ኮድ በደንብ በሰፊው ባለፉት ሁለት ቪዲዮዎች አይተናል። ከነዛ ካየናቸው ቪዲዮዎች መካከል እንግዲህ እንዴት ቪዥዋል ስቱዲዮን በብሮዘር ተጠቅመን እንዴት ዳውንሎድ እንደምናደርግ አይተናል። ከዛ ቀጥለን ኤክስቴንሽኖችን አይተናል። ከዛ ቀጥለው ደግሞ ቪዥዋል ስቱዲዮ ኮድ ላይ ዛሬ የምናየው ቤዚክ የሆኑ ሴቲንጎችን እንዴት እናስተካክላለን የሚለውን ነው። እነዚህን ቤዚክ የሆኑ ነገሮችን እያየን ከዛ ቀጥለን ኔክስት ታይም ደግሞ ሃው ቱ ኦፕን ክሬት ሪኔም እና ኤችቲኤምኤል ላይ በጣም በሰፊው እንሄድበታለን። ታግ ማድረግ እንዴት ታግ እንደሚደረግ እሱን እናያለን ማለት ነው። ስለዚህ ዛሬ የምናወራው እንግዲህ ስለ ቪኤስ ኮድ ላይ በጣም ቤዚክ የሆኑ ሴቲንጎች አሉ ማስተካከል ያለብን። ስለዚህ እዚህ ጋር ዊንዶ አለች። ዊንዶዋን ክሊክ አድርገን ከዛ በኋላ እዚህ ጋር ሰርች በተኑ ጋር መተን ቪኤስ ኮድ ኦልሞስት ቪኤስ ኮድ ራን ስታደርጉት ቪኤስ ኮድ ይከፍታል ማለት ነው። እንግዲህ ቤዚክ ነገር ምንድነው? እዚህ ጋር ሴቲንጎች አሉ፣ በጣም መስተካከል ያለባቸው ሴቲንጎች አሉ። እነሱን መጀመሪያ እናስተካክላለን ማለት ነው። እነሱን ሳናስተካክል ኤክስቴንሽኖችን ሳንጭን ስራ መጀመር በጣም ከባድ ነውና ሴቲንጎቹን እናስተካክላለን። የመጀመሪያው ሴቲንግ ምንድነው? ቲም ነው። እዚህ ጋር የምታዩት ቲም ለምሳሌ እዚህ ጋር የምታዩት ቲም ምን መምሰል እንዳለበት መምረጥ ትችላላችሁ። ለምሳሌ አሮ አለች፣ እዚህ የአሮ ዳይሬክሽን ምልክት አለች። እሷን ወደ ላይ ወርታች እያደረጋችሁ እንደምታዩት አሁን የዛሬው ይሄኛው ወደ ቡኒ ነገር የሄደ ነው። ከዛ ደግሞ ጥቁር አለ፣ ይሄኛው ዳርክ ነው። ይሄኛው ቪዥዋል ኮድ ሆኖ ግን ያው ይለያል። ይሄኛው ደግሞ ወደ ሰማያዊ የሄደ ነው። ዳርክ 26 የሚላለ ይሄ ደግሞ ዋይት ነው። እንደምታዩት የምትፈልጉትን መርጣችሁ እናንተ መምረጥ ወደ ፈለጋችሁት ቲም የመጀመሪያው ይሄኛው ነው ማለት ነው። የምትፈልጉትን ቲም መምረጥ ማለት ላይ ናችሁ። የሚስማማችሁን መርጣችሁ ወደ ስራ ይገባላችሁ ማለት ነው። ስለዚህ ይሄን መርጫለሁ። የመጀመሪያው እሱ ነው። ሁለተኛው ነገር ምንድነው? አውቶ ሴቭ ነው። አውቶ ሴቭን አጀስት ለማድረግ የመጀመሪያው ነገር ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ከገባን በኋላ እቺን ሴቲንግ የምትለውን ክሊክ እናደርግና እዚች ጋር አውቶ ሴቭ የምትላለች አይታችኋት ከሆነ እዚች ጋር እናንተ ይሄንን ኦፍ ነው የሚያጋጥማችሁ፣ ወይም ደግሞ ቪኤስ ኮድ ለመጀመሪያ ጊዜ ኢንስታል ያደረጋችሁ ከሆነ ኦፍ ነው የሚለውና ይሄኛው ሁል ጊዜ አፍተር ዲሌይ ወይም ደግሞ ኦን ፎከስ ቼንጅ በሚለው መተካት አለበት። ኦፍ የሚል ከሆነ ይሄ በጣም እያንዳንዷን ካረጋችሁ በኋላ እያንዳንዷን ኤችቲኤምኤል የሆነ ኤዲት ካረጋችሁ እያንዳንዱ ጊዜ ገብታችሁ ሴቭ ማድረግ አለባችሁ። ይሄ ደግሞ በጣም ለስራ ያደክማልና መሆን ያለበት አፍተር ዲሌይ ወይም ደግሞ ኦን ፎከስ ቼንጅ የሚለውን ኦን ማድረግ አለባችሁ ማለት ነው። ይሄኛው ሰከንድ ሴቲንግ ነው ማለት ነው። ወርድራፕ ሶስተኛው ምንድነው? እንግዲህ ይሄን ከጨረስን በኋላ ሴቲንግ እናጥፋና ወርድራፕ የምትላለች እሷን እናስተካክላለን። እንዳሁኑ ሴቲንግ እንላለን። ሴቲንግ ከገባን በኋላ እንደገና ሴቲንግ ውስጥ ገብተን እዚች ጋር የምንጽፈው ወርድ ከዛስ ዋው እንደምታዩት እዚች ጋር የመጀመሪያ አይታችሁት ከሆነ ቪኤስ ኮድ ወይም ደግሞ ቪዥዋል ስቱዲዮ ኮድ ለመጀመሪያ ጊዜ ኢንስታል ካረጋችሁ የመጀመሪያው ባይ ዲፎልት ኦፍ ብሎ ነው የሚወጣው። መሆን ያለበት ግን ኦን ነው። ስለዚህ ቪዥዋል ስቱዲዮ ኮድ ላይ ምን ጊዜ የሚመጣላችሁ ኦፍ ከሆነ ኦን ማድረግ አለባችሁ። ወርድራፕ የሚለው የዚህን ጥቅም ወደፊት ያሳያችኋለሁ። ብቻ ይሄንን ወርድራፕ የሚለውን ከኦፍ ወደ ኦን መቀየር አለባችሁ። ቤዚክ ማለት ነው። ሶስተኛው ወርድራፕን አይተናል። ስለዚህ እቺ ኦፍ የነበረችውን ኦን ማድረግ ነው። ብዙ አይከብድ። ሌላኛው ቤዚክ የሆነ ሴቲንግ መስተካከል ያለበት ነገር ምንድነው? ኮምፓክት ፎልደር የሚል አለ። ሴቲንግ ላይ ትገቡና አሁንም እንደገና ሴቲንግ ገብታችሁ እዚች ጋር ኮምፓክት
ፎልደር እዚች ጋር የታችሁት ከሆነ ኮምፓክት ፎልደር ለመጀመሪያ ጊዜ እናንተ የጫናችሁት ከሆነ እዚች ጋር ቲክ እንደዚህ ነው የሚያጋጥማችሁ። ኮምፓክት እዚች ጋር የታችሁ ኤክስፕሎረር ኮምፓክት ፎልደር የሚለው ለመጀመሪያ ጊዜ እናንተ የጫናችሁት ወይም ጫናችሁት ከሆነ የሚያሳያችሁ ምንድነው? እዚህ ጋር ኮምፓክት ፎልደር ቲክ አድርጎ ነው የሚያሳያችሁ። ስለዚህ ምን መሆን አለበት? እቺ አንቲክ መሆን አለበት። አንቲክ መሆን አለበት። አንቲክ ሲሆን በደንብ ስራዎቻችንን ያፈጥንልናል ማለት ነው። ስለዚህ ኮምፓክት ፎልደርን አይተናል። ሌላው ፕሪቪው ነው። ፕሪቪው ደግሞ የምናየው ምንድነው? ሴቲንግ ውስጥ እንገባና አሁን እንደገና ሴቲንግ ገብተን ፕሪቪው ፕሪቪው የሚለው ላይ እዚህ ጋር ወርክ እዚች ጋር ይቺን ቲክ ነው መጀመሪያ እናንተ ጋር ቤሲክ ኮድ ለመጀመሪያ ጊዜ የተጫነ ከሆነ ይሄኛው እንደዚህ ብሎ ነው የሚመጣው። ወርክ ቤንች ኤዲተር ይልና ኢኔብል ፕሪቪው ይላል። ስለዚህ እናንተ ሁሉ ጊዜ ይሄንን ኦፍ ታደርጉታላችሁ ማለት ነው። ይሄንን ጥቅሙን በቀጣይ በደንብ በሰፊው እንሄድበታለን ብያችኋለሁ። ቤዚክ የሚባሉ ሴቲንጎች እነዚህ ናቸው። ስለዚህ እነዚህ ያደረጋችኋቸውን አሁን ያያችኋቸውን የመጀመሪያው ለማጠቃለል ያክል የመጀመሪያው ቲም መፍጠር። ይሄ የምታዩት እዚህ ጋር የምታዩት ነገር በሙሉ በነጭ በባክግራውንድ ቲሙን መምረጥ ነው። ከዛ ቀጥሎ ምን አየን? አውቶ ሴቭ አየን። ከአውቶ ሴቭ ውስጥ ለአውቶ ሴቭን አፕላይ ለማድረግ ሴቲንግ አውቶ ሴቭ፣ ከዛ አፍተር ዲሌይ የሚለውን መረጥን። ከዛ ቀጥሎ ምንድን ነው ያየን? ወርድ ራፕ የሚለውን አየን። ወርድ ራፕን ለማስተካከል እንግዲህ ምን አደረግን? ቪው ውስጥ ገብተን ወርድ ራፕ የሚል እናገኛለን። አንደኛው ምርጫ እሱ ነው። ከዛ ቀጥሎ ያለው ሆልድ አልት ፕላስ ዜድ ለዊንዶ ከሆነ ፒሲያችሁ፣ ማክ ከሆነ ደግሞ ሆልድ ኦፕሽን ፕላስ ዜድ ስታደርጉት ዋርፕ የሚለው ወርድ ዋርፕ የሚለው ኦፕሽን ይመጣል ማለት ነው። ከዛ ያየነው ምንድነው? ኮምፓክት ፎልደር የሚለውን ነው። እነሱን አንቲክ ማድረግ ነው። ፕሪቪው የሚለውንም አንቲክ ማድረግ። ስለዚህ በዛሬው ያየነው ይሄ ቤስ ኮድን በጠቅላላው ወደ ኤክስቴንሽን ከመግባታችን በፊት ይህንን ሴቲንግ በደንብ አጀስት ማድረግ አለብን ማለት ነው። ቀጣይ በኤክስቴንሽኖቹ እንገናኛለን። እስከ ቀጣይ እስከምንገናኝ ድረስ